ሰላም ቅዱሳን ቲክቶክ ቤተሰቦቼ እንደምን አላችሁ? ሁሉ መልካም ነው፣ ሁሉ ሰላም ነው። ሰላማችሁ ይብዛ። ዛሬ ደግሞ ሰሞኑ በሚዲያ ላይ የተዘዋወረ ያለ አንድ ሐሳብ ላይ የራስን አስተያየት ለመስጠት ነው የመጣሁት። ኢትዮጵያ ቃለ ሕይወት ቤተክርስቲያን ያወጣችው መግለጫ ላይ ብዙ ሰዎች የራሳቸውን ሐሳብ እያከሉ ነው። እኔም ደግሞ ዝም ብዬ ሳስበው ሰዎች የተሳሳቱ ይመስለኛል። ኢትዮጵያ ቃለ ሕይወት ቤተክርስቲያን የእግዚአብሔርን መሰረታዊ የእግዚአብሔርን ሐሳብ የእግዚአብሔርን ቃል መሰረት አድርጋ የተነሳች ቤተክርስቲያን ነች። ወንጌልን ከማንኛው ቤተክርስቲያን በተሻለ መልኩ በምድሪቱ ላይ አሰራጨች። ተጠንቅቃ ምእመናን መንጋውን የምትጠብቅ ቤተክርስቲያን ነች። ለሌሎች አብያተ ክርስቲያናት ምሳሌ የሆነች ቤተክርስቲያን ነችና እሷን ለመቃወም የምታደርጉት ጥረት ትክክል አለመሆኑን ለመናገር ነው። ታውቁኛላችሁ፣ እኔም የቃለ ሕይወት ቤተክርስቲያን አገልጋይ ነኝ። ስለዚህ ሰሞኑ በቃ በተለያየ መልክ የሚነሱ የሚጥዙ ወሬዎች ትክክል እንዳልሆኑ እንዳይደለ መመለስ ካለባቸው መመለስ እንዳለበት ለመናገር ነው። እንግዲህ አምባሳደር አሰፍቶ ጸጉር አሳምረው ፎጣ ገዝተው ነብይ ነኝ ሐዋርያ ነኝ ብለው የወጡ ሰዎች በርግጥ ያማቸዋል። መሰረት ሳይኖር የእግዚአብሔር ቃል ምን እንደሆነ ሳያውቁ ኦሬዲ ነብይ ምንድነው ሐዋርያ ምንድነው እግዚአብሔር ቃል ስለ ነብይና ስለ ሐዋርያት ምን ይላል የሚለው ነገር ሁላ ሳያውቁ ነብይ ነኝ ብለው ኑሮን ለማሳካት የሆነ ነገር እንደውም በዚህ ስም ሰብስቤ ራስን አሻሽላለሁ ብለው ተነሱ ሰዎች በጣም ተናደዋል። ወደፊትም እናደዳሉ። የግድ ነው። የእግዚአብሔር ቃል ከዚህ በኋላ በኢትዮጵያ ላይ ይሰራል። በእግዚአብሔር ቃል መሰረት ምእመኖቻችን ይመራሉ። ያጨበረበሩ ውሃ የሸጡ ጨርቅ የሸጡ ሰዎችን ልብ የሰቀሉ አስፈራርተው የሚኖሩ ሰዎች ያቆማሉ ብዬ ተስፋ አደርጋለሁ። እግዚአብሔር ያስቆማል። ኢትዮጵያ ቃለ ሕይወት የሰጠችውን መግለጫ ትክክለኛና የእግዚአብሔር ቃል ግራውንድ ያለው ነው። ሐዋርያና ነብይ የሚሉ አገልጋዮች ለቤተክርስቲያን ጥቅም የተሰጠ ጸጋ ስጦታ እንጂ ለግለሰቡ ጥቅም አይደለም። የሐዋርያነት ጸጋ ቢኖርም እንኳን የነብይነት ጸጋ ቢኖር አሁን ሐዋርያ ነኝ የሚል ምን ሐዋርያነት ጸጋ አለው? ቤተክርስቲያን መሪ ነው፣ ገንዘብ ሰብሳቢ ነው፣ ኑሮን የሚያሻሽል የራሱ ኑሮ የሚያደራጅ ነው። ህዝቡ የተጎሳቆለ ራሱ ግን የሚዝናና እንጂ የተኛው ነው ሐዋርያ? ሐዋርያ ማለት እኮ ወንጌል ወዳልደረሰበት ሄደው ጫካ በረሃ አቋርጠው ቤተክርስቲያን የሚተክል የተላከ ነው። የተላከ ነው ሲባል ደግሞ ላኪ አለው። ጌታ ኢየሱስ ክርስቶስ በምድር ላይ ለቤተክርስቲያን ሙሉ ስልጣን ሰጥቷል እንድትልክ እንድታሰማራ። ግን ለቤተክርስቲያን ስልጣን ሰጥቶ በጎን ለጎን ደግሞ የሆኑ ሰዎችን የቀባ አይልክም። እግዚአብሔር ሰው አይደለም። ስለዚህ ተሳስታችሁ አታሳስቱን። ህዝቡንም የማያውቀውን ያልተማረውን ህዝብ አታሳስቱ። ተጨማሪ ደግሞ የኛ የቃለ ሕይወት አባል የሆናችሁ ቃለ ሕይወትን በመሰረቷ ሳታውቁ የቤተክርስቲያኑ አባል የሆናችሁ ወይ የቤተክርስቲያን 3 ደረጃዎች አሉ። የመተዳደሪያ ደንብ አለ፣ የእምነት አቋም አለ፣ ስርዓት መጽሐፍ አለ። የቃለ ሕይወትን ይወቁ። ቃለ ሕይወትን ማታውቁ ከሆነ የቃለ ሕይወት አባል አይደላችሁም። ቃለ ሕይወት ውስጥ ናችሁ። ቃለ ሕይወትን አትበጥብጡ። መሪም ሆናችሁ ሰባኪም ዘማሪም ሆናችሁ ቃለ ሕይወት ውስጥ ቃለ ሕይወትን ሳታውቁ የምትኖሩ ሰዎች ራሳችሁን እዩ፣ ተመለሱ። ካልሆነ ልቀቁ። ከነዚያ ጋር የተባበራችሁ ሌላ ነገር አትፍጠሩ። የእግዚአብሔር ቃል በኃይል የሚሰበክበት እውነት በአደባባይ የሚነገርበት ከዚህ በኋላ ለውሽተኞች በር የሚዘጋበት ዘመን ደርሷል። እኛ ዝም ብንል ከዚህ በኋላ ማንም ዝም አይልም። ስለዚህ መናገር አለብንና ይሄን ኮፒ ሼር ሊንክ ያደረጋችሁ ሪፖስት ያደረጋችሁ ብዙ ሰዎች ጋር ደርሱ። እስኪ ይሄን እውነት ይሁን ውሸት ሰዎች የእግዚአብሔርን ቃል ግራውንድ ሳረጉ እየተናገሩ ነውና እንዲመለሱም ጭምር ከኔ ጋር ይሄን ቻሌንጅ ወይም የቃለ ሕይወትን ቻሌንጅ ተቀላቅለን እንታገል። አመሰግናለሁ። ኮፒ ላይክ ሼር ሪፖስት ያደረጋችሁ ብዙ ሰዎች ጋር እንድታደርሱ ጠይቃለሁ።